በቅርብ ገጠር ልሄድ ነውና ለፋዘር ሱፍ ላሰራለት ፈልጊያለሁ። እስከዛሬ ከተወለድኩ ጀምሮ ማለት ነው ለፋዘር ምንም አይነት ስጦታ ሰጥቼው አላውቅም እና ከተረፈኝ ግን ለማዘርም እንገዛለን። እዚህ ጋር ታክሲ ያዝኩኝ ወደ ከተማ ሱፉን ለመምረጥ እንግዲህ ጠይቄ ራሱ አላውቅም። እዚህ ጋር ዝናብ ቅጥቅጥ አድርጉኝ ካፌ ገብቼ ይቺን ገዛው ገዝቼ ተመልሼ ነው ሲስተር ቤት እዚህ ጋር ቢያንስ ምሳ እስኪደርስ በሚለው እርጉ ዳቦ የሚለው ሰው ትዝ እያለኝ በላሁኝ። ቀጣይ ፓርት እንጀራ መጋገር ማልችል ለሚመስላችሁ እንጀራ መጋገር በጣም ነው የምችለው። በጣም ባለሙያ ነኝ። እዩና ፍረዱ። ለማንኛውም ሲስተር ቤት እንጀራ እየጋገርኩኝ ነበርና ከጎረቤት ዘፈን ተከፍቶ ጨፈር እያለን እዚህ ጋር ወደ ሀገሬ ወደ ምንጃር ወደ ቤተሰቦች ቤት ልንሄድ ነው። እዚህ ጋር ጎማ ተኛብን፣ እዚህ ጫካ ውስጥ ማለት ነው። ጎማ ተኝቶብን ስንት ደቂቃ እንደቆምን በስማም ደግሞ ሲያስፈራ ሰው ስላለ ነው እንጂ ብቻን አይታሰብም። እዚህ ጋር ደረስን ሀገራችን። ይሄንን የሚበላ የሚያውቀው አለ? የዛፍ ፍሬ የምን ዛፍ እንደሆነ መናገር ትችላላችሁ የምታውቁ ሰዎች። እዚህ ጋር ስጦታ የገዛሁትን ስጦታ ለቤተሰቦች የሰጠኋቸው በጣም ነው ደስ ያላቸው። ማርያምን እንደውም ከተቀረጸው ያልተቀረጸው ይበልጣልና እንዴት ደስ እንዳላቸው። ፋዘር አማቼ የማላውቀው አማቼ ነው እንደ የላከልኝ ምናምን እያለ ሲያሾፍብኝ ሲቀልድብኝ፣ መቼ ነው የምታስተዋውቂኝ? እኔ ነኝ የገዛውልህ። እኔ በገዛሁት አማቼ ነው የሚመሰገነው። እና እዚህ ጋር ፎቶ አንሺኝ ተባልኩ። ፎቶ ጠቅ አይፎን እንዳይመስላችሁ ይሄ ስልክ አንድሮይድ ነው፣ ሳምሰንግ ነው። አይፎን መስላችሁ እንዳዘርፉኝ ብዬ ነው። ደግሞ እኔ በምን አቅሜ ነው አይፎን ሊይዝ የምችለው? እና ጋይስ ከምንም በላይ እዚህ ጋር ከገጠር ተመልሼ ደግሞ ወደ ምንጃር አረርቲ ወደ ከተማ ውስጥ ገባሁኝ። እዚህ ጋር ደረስኩ በጋሪ አያቴ ጋር ደረስ ብዬ ከተማዋን ላስጎብኛችሁ ብዬ በደንብ እየቀረጽኩላችሁ ነው። ምንጃር አረርቲን የማታውቁ በዚሁ አጋጣሚ በደንብ ይዋት ሀገሩ ማለት ነው። ስለ ሰዎቹ ልንገራችሁ። ሀገሩን መቼም ይኸው እያያችሁት ነው። ግን የሰው እረሃነት ወይኔ ፍቅራቸው በፈጣሪ ደግነታቸው ማርያምን ብዙ ጊዜ የሚያውቋችሁ ነው የሚመስሉት እኮ በአንድ ቀን። እውነት ምንጃር ሄዳችሁ የምታውቁ ሰዎች ታውቃላችሁ። እዚች ጓደኛዬ ናት፣ አብረን የተማርነው በጣም መወዳት ጓደኛዬ። እሷ ወልዳለች፣ እኔ አልወለድኩም። እዚህ ጋር ልጇን አስቀምጣ መናኸሪያ ድረስማ እሸኝሻለሁ ብላ መናኸሪያ ድረስ ሸኘችኝ። ከዛ ወዴት? ወደ አዳማ፣ የአዳማ መንገድ። ከዛ አዳማ ደግሞ ጓደኛዬ እችን አገኘኋት፣ መናኸሪያ መታ ተቀበለችኝ። በየቦታው ጓደኛ ይኖራችሁ በነገራችን ላይ። እዚህ ጋር ፌሻል ልሰራ አብረን ሄድን፣ ደረስን ፊት። ከዛም ጓደኛዬ ጋር አንድ ቀን አድሬ ወደ አዲስ አበባ መናኸሪያ ወደ ደብረ ብርሃን ለመሄድ። ጓደኞቼ በጣም ነው የምወዳቸው። ብዙ ጓደኞች ነው ያሉኝ። በዚሁ አጋጣሚ እድለኛ ከሆናችሁ ጓደኛ በቃ ቤተሰብ ነው፣ ቤተሰብ ማርያምን። እና እዚህ ጋር በጣም ፈርቼ ነበር። አቤት አነዳዱ። አዲስ አበባ መናኸሪያ ደረስኩኝ። እዚህ ጋር 1 ሰዓት ከ20 ነው የተሰለፍኩት። እዚህ ቀላል ትንሽ ሰልፍ ይመስላል አይደል? በጣም ረጅም ሰልፍ ነው እና በቅጥቅጥ ነው የሄድኩት። ስቀጠቀጥ እንዴት አዝጉ በቃ እንዴት በስመ አብ ከባድ ነው። እምዬ ቤቴ ሰላም አለሽ ከሆነት ቤት መሆንን የመሰለ ነገርማ የለም። በተንፈስ ነው ያልኩት። ቤቴ ስደርስ ቤቴን ቀረጽኩላችሁ። እኔን ለመቅረጽ አልተመቸኝም። እዚህ ጋር ገንፎዬን ሰርቼ ራሴን ለመጠገን እየሞከርኩ ነበረ ቆሜ የዋልኩበትን። እና በጣም ወዳችኋለሁ ቤተሰብ። ቀጣይ ቪዲዮ ደግሞ ይለቀቅላችኋል። የትም ቦታ ሆናችሁ እኔን ማግኘት የምትፈልጉ